እኮ ሴቶች ለትዳር ታማኝ ነኝ። ተፍ ተፍ በሉ ናችሁ ጋር ፍሬንድ የለም። አረ ጂጂ እንደዚህ አይነት ሴትን የሚፈሩ ይላል። ሴት ይፈራሉ። ትዕግስት የላቸውም። የፊውቸር ሰው ናቸው። ያሰቡትን ያሳካሉ። ጠንካራዎች ናቸው። አይናፋር ናቸው። ሚስትክ ሊብራ ነች ይላል። እስቲ ለእኔ የምትሆን ሚስት ምን ላይ ተወለደች ነው? እሱ ጋር የሚሄዱ ተጠራጣሪ ነኝ። ለሰው በትንሹ ነገር ያኮርፋል። እሱ የሁሉም ይመስለኛል። ሁሉም ስታር ላይ አለ። እንትን ብቻ ነው ለእሱ የምትሆንም አናት። ለእኔ መሆን ያለባት ሊብራ ነች አሉ። የተወለዳችሁ ሴቶች እንዴት ነው? ጂጂ ሊብራ ነች እንዴ? አይደለም። እስቲ ሊብራ ይሆናችሁ። ሊብራ ናት ይልሃል። ማናት ሊብራ? ማነው ሊብራ የሆነች ሴት ማናት? ዩቲ ናት እንዴ ሊብራ? ጄሪ ዴኒዝ ሊብራ ነች ይላል። ሊብራ በፍጹም ታጠቃላይ አይሄድም። ሊብራ በፍጹም ታጠቃላይ ሊብራ ነው አሉ። እንግዲህ ሴት እንዳየው አላውቅም። ግን አንዳንዴ እንደዚህ ስታየው ኦኬ ትክክል ነው። ብዙ ነገሩ ያጋጥማል። ኖ የእንትኑ ሳም በስነ ስርዓት የሚያነብልካል የጻፉት ባህሪ ላይ የጻፉት አብዛኛው ትክክል ነው። ለምሳሌ እኔ በጣም ራሴን እወዳለሁ፣ በጣም ራሴን እወዳለሁ። ከዛን ደግሞ ላይክ ይሄ ለምሳሌ በጣም ኢንፍሉዌንሻል ለመሆን በጣም ይለፋሉ ይላል። እኔ ምን ያህል እንደለፋው እኮ ጂጂ እኮ ዩ ሃቭ ኖ አይዲያ። አሁን ትልቅ ደረጃ አይመስልም ማለት ግን አሁን ያለውበት ለመድረስ ምን ያህል እንደለፋው ትደነግጫለሽ። እውነቴን እኮ ነው እንጂ የሚያውቁ በደንብ የቀረቡኝ ሰዎች ሁሌ ይገርማቸዋል። ማነው የሆነ ዘፋኝ ሲናገር ስላልተሰሙት ጊዜ ማነው በቃት እውነታቸው አብዛኛው ባህሪ እውነት ነው። ከዛን የሚያስመስል ሰው አትወድም። እኔ ጂጂ በጣም ብዙ ሰው ሁሉ አይደለም ማለት የሆነ ክፍተት ምናምን አለበት አይደል? የሆነ እንከን እኔ ብዙ እንከኖች ሊኖሩብኝ ይችላሉ። አንድ በጣም የምጠላው ነገር ግን ማስመሰል፣ የሚያስመስል ሰው እሱ የመጣበትም ማህበረሰብ ያንን አይወድ ማስመሰል በጣም የምጠላው ይህ በቃ እዚህ የሆነ ትንንሽ ድራማ የሚሰሩ ሰዎች በጣም ነው የምጠላው ነገር ባይዚ እንደዚህ ድራማ ነው። ያንቺ ምንድን ነው? እሱ እኮ ነው ያጠፋን። ማስመሰል ማለት አንተን ወደታች አርጎ እኔ ማውራት አንፈልግም ይመጣል። ብዙ አስመሰል ብቻ ያዋጣ። እኔ ቪርጎ እስቲ ስለ ቪርጎ አንዳንድ ነገር ሚለን ትክክል ናት። ምንድን ነው ስለ ቪርጎ ግልጽ ናቸው፣ ቆንጆ ጎበዞች ናቸው፣ ቢዝነስ ማይንዶች ናቸው። ይጠነቀቃሉ። ፍቅር ላይ በጣም ጠንቃቃዎች ናቸው ይላል። ፍቅር ላይ እንደዛ ነች ብያለች። ለዚህ ልጆቻችን
የዋነ ትክክል ትሆናለ ይወት ነው። ቢያንስ ቪርጎ ናት እንዴ? ስሬስ ሽቶ ይወዳሉ። ሽቶ መስቀርቀር በእንትን በጣም የኩዊን አይነት ስታይል ነው የሚያስቀምጠው እና ጥሩ ጥሩ ነገር ንጹህ ነገር መጫወት መሳቅ፣ ግን በጣም ጠንቃቃ ነገሮችን በሁለት መንገድ ነው የምናየው። በማንኛውም በቤተሰብ በጓደኛ የሰጠህን ነገር በሙሉ በሁለት ነገር ነው የምናየው። ይህ ደግሞ ታናናሻቸውን ይወዳሉ። ይህን እኔ ማይችባታለሁ። ታናናሻቸውን ይወዳሉ ላላንዱ ውሸት ነው። ቪርጎ ማለት ወጣት ሴት ናት። ሁሉ ጊዜ ወጣት ሴት ናት። ቆንጆ ናት። ሁሉንም በእንትን በቃ በዲኮ ትወዳለች፣ ሽቶ ትወዳለች፣ ጽዳት ትወዳለች። ሁሌ የሽቶ ቃሽ አሁን እንዳላሉ ሲያልቅም የሽቶ ቃሽን ታስቀምጫለች እንዴ? የሽቶ ቃቸውን አይጥሉም እያለች እኔ ቤት የሚጣልቅ አይነት የሚገርም የዛሬ እኔ እዛ ገር ስመጣ የነበረ እቃ በሙሉ ታችቶ ይለራል። ልብስ ከልብስ አይስወር እቃ አይጣልም ይባል። በተለይ ልብስ ምናምን አይጣልም ማለት ቤት እቃ ምናምን ልጥል ይችላል። ይሄ ጌጣጌጥ ምናምን ቁጥር አድርጌ ቁጭ አድርገዋል ባልጠቀምበት። ይህን ጥፍር ቀለም ራሱ አልጥልም። እግዚአብሔር እታቻለ ሳ ደስ ይለኛል። ልብሶቼ ምናምን ደስ ይለኛል። በቅር ነው የሚኖሩ። ቴሌቪዥን አለታች ቃል ታላቅ የዛሬ እዚህ ሀገር ስመጣ የገዛው ቴሌቪዥን እና ሬዲዮ እታች አሉ አለኝ። አንደርግራውንድ ተቀምጧል እና ባለፈው መጣል አለበት ሲሉ እኔ ግን አልጥልም። እቀመጣልን አለ ሰው አጠገብ መቀመጥ አይወዱም። አብሬ ነው ላታወድ ማለት በሳም ነው እፈራለሁ። እውነት በጣም እንትን ነው። ይሄ ባህል አለ ንጹህ ካለ እንደዚህ መጉረስ አልወድም ከሰው እጅ ላይ። አንቺ ይህ ነገር በቃ በጣም ሪል ነው ማለት ከድሮም እኮ። አንዱ ደግሞ እውነቱን ውሸቱን አላውቅም፣ ይቅርታ ግን ጡታቸውን ይወዳሉ አለ ብሎ ጻፋል። ማን ሰውነቱና አካል የሚጠላለ? እውነት አንዱ በኮመንት ከቅድም ጀምሮ ትክክል ስለጻፈ ትክክል ሊሆን ይችላል ብዬ አስቤ ነው ነበር። ብዙ ጊዜ ሳውራ ይሰማ ይሆናል። ዶነ ትክክል ነው። ጡት ብቻ ሳይሆን በቃ ራሳችንን እንዲህ ቆንጆ ነው እንላለን፣ ጌጣችን ቆንጆ ነው እንላለን፣ ቆንጆ ነገር እንወዳለን እና ግን የተለየ ጡት የሚል አስታው ነው። ተደብቀው መብላት ይወዳሉ። ከዛም አንዱ ደግሞ ሌላ ፓርቲዎች ምንድን ተደብቀው መብላት ይወዳሉ። ምን ማለት ነው ተደብቀው መብላት ይወዳሉ? እንጃ። ራቼ ኤሪሶች እሳት ናቸው አለች አንዷ። እሳት ናቸው ኤሪሶች ማለት እኛ ነን አይደል? እኔ ነኝ አይደል ኤሪስ? ቅድም ነግራችሁኛልና ምንድን ናቸው? እሳት ናቸው ያሳያል። እያንዳንዱ ወር በውሃ በእሳት በአፈር በማዕድን ምናምን ይመደዋል። ግባና ኢንተርኔት ላይ ፈልግና ያው በጣም አሪፍ ነው። እንደ ብታነበው ጊዜ ቢኖር በደንብ ያሳምናል። እኔ የተወሰነ ቀን ማንበብ ጀመርኩና እየተለወጥኩ መጣሁ ኖ ያቆምኩ ላስት ይር ግን እኮ ይኸውልህ ይሄ ሁሉ ነገር ሳይመጣ በፊት አባቶቻችን ይህንን ሁላ ዓለም ሲሰሩ በኮከብ አይደል የሰሩት? ኮከብ እየቆጠሩ አይደል ካላንደር የሰሩት በኮከብ አይደል? ራቼ ሀመል እሳት ማለት ጥሩ ነው መጥፎ ነው እንደዛ መሆኑ? ሀይ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ምን አባ ነው የምገለፍጠው እንደዚህ? ምንስ እቃቃ እንዳየግ እንዴት አደራችሁ? በስድብ ነው እንዴት ዋላችሁ?
ራቺ እንዳይገለፍጥም እኔን ሲያየኝ ዛሬ በጣም እየገለፈጠን የተቀበለኝ እንዴ ምናቶጂም እንደሚስቅ ሰው ራቺ ስትሽኮረመም ምን ላይ ነው የማገኘው? እያሳቁ አላሳደጉሽም እንዴ? ቲዲ ልጆቻችንን እያሳቅን እናሳድጋቸዋለን። ነበር ቆይ ፈልጌ እኔ ራሴ ፈደረስቹ በሎንግ ታይም ሊክሰሩ ሊንክ ላከልኝ። ምን ላይ ነው የሚገኙት ልጆች? ያው ጉግል ላይማ ነው፣ ግን ምን ብላችሁ ነው የምትሰጡት? እኔ እንኳን ሊንክ ነው የተላከልኝ። አስትሮሎጂ ወዲያ የምን ሪከርድ ማለት ማርች 16 አይደለም ማርች 26 ዲና እኔ የምልሽ ጂጂ ወይ ማቴዎስን በስንት ዓመት ትበልጫለሽ? ምን በእድሜ ማቴዎስ ከአንቺ ያንሳል እንዴ? ማቴዎስ ይበልጣል። ለዚህ እኮ ነው የማልጠብሰው ማለት ነው እንዴ? ማኪ ማሪ አሁን ማኪን በውስጤ ሰላም ብያታለሁ። እንዴት እድሜው ቆሶታል እንዴ? እኔ እኮ ጂጂ ቅድም በ10 ዓመት መበልጠው ነው የምፈልገው። ኧረ ዝም በል አንተ፣ እድሜ እኮ ጸጋ ነው። ምን ሆነ? አትሰማም ማቲ? ስፒከርክ እግዚአብሔር ታፍኗል። እድሜ ጸጋ ነው ብራዘር፣ እድሜ ጸጋ ነው እንዴ? እሱ ምን አለክ ታዲያ? እድሜ ጸጋ ነው ብራዘር ብለህ የምትኮሳተርበት ዝም በይ። አቃጣሪ አንቺ ደግሞ ሁሉላ ራቺ ሰው የለውም ብለህ ነው? እኔ ያለሁለት ራቺ፣ እኔ ያለሁልክ። እሺ ማቲ ፊቱ ያስታውቃል። ሳጂትረስ ነው እያሉ ነው። ምንድነው ኮከብህ ማቴዎስ? ማቲ ጃንዋሪ ኦክቶበር። ምን ላይ ነው የተወለድከው? ኦክቶበር ላይ ነው። እስቲ ኦክቶበር እርግጠኛው በህይወታቸው ደስተኛ አይደሉም የሚል አለ። እኛ ደስተኛ አለ እንጂ አንተ በባዶ ሜዳ ህይወት ግን ደስተኛ አይደለም። ኦክቶበር ስንት ነህ? 16 ኦክቶበር ስንት? 16 አንተ ፌብሩዋሪ እንዴት ነው ኦክቶበር ይሆን? ኦክቶበር ነው የተወለድኩት። ኦክቶበር 16 ሊብራ ነው። ሊብራ የመስቀል ና ሊብራ ነው። የመስቀል ቀን ራጁ ነገ ደውልላለሁ። ይሄን ነገር አስጨርስልኝና ራጁ ችግር ነው። ለራሱ ጉዳይ ነው፣ ለራሱ ለስራ ነው። መጣ እንደ ኢትዮጵያ ቆየ እኮ። አዎ ጎረቤቴ ስታስቸግረኛ ነበር። አሁን ጎረቤት ነኝ። የዛ ዕለት እኮ እኛ ጋር ነበረ ጂጂ ስሚ፣ እግዚአብሔርን ጎረቤቴ ነበር። ላይፍ ሲገባ ምናምን ውይ ምን ያረጋችሁ ቀን ምን ነው ምን ያረጋችሁ ቀን ዱባይ እኮ አንተ ማለት አይደለም። የዛን ቀን እኮ ዱባይ ነበር ስትይ ምን ያረጋችሁ ቀን ነው? የቱ ቀን ነው ብዬ ነው። ዝም በል። እኔና እሱ አይደለም አንተ እኛ ቤት ነበር፣ ጎረቤት ነበር፣ እኛ ቤት ነበር። አዎ እኮ የዛ ቀን እኮ ስትላት የቱ ያ ቀን ምን ነበር? ምን እንዴት አልገባኝም። መች ይገባል? አንተ ገና ነህ፣ ጥሬ ነህ፣ አልበሰልክም። ስትበስል ይገባል። እሺ አንተ ቀድመህ በስለህ ነው አሁን አረህ። እግዚአብሔር ይመስገን ቀድሜ ይመስላል። አሁን አረህ ነው ታዲያ ምንድነው እንደምታስቸግረው? ገና ሳር ላውራክ እንዳሪፊ ነው። አሁንስ ጎረቤት ናችሁ? አዎ አሁን አገኘዋለሁ። ቆይ ነገ አገኘዋለሁ። ቶሎ አታገባም መሰለኝ እንትን ላይ ቶሎ አታገባም መሰለኝ። ቺኮቹን ቁርጣቸውን ነገር አሰናብታቸው ይላል አንዱ በኮሜንት። ኮከቡ ላይ ቶሎ አያገባም ይላል መሰለኝ። እና እንዴት ናችሁ? ምን ላይ ነበራችሁ? አዲስ አበባ አደረኳችሁ? አሁን ደግሞ አስትሮሎጂ ላነበር ነው። በቃ አሁን ሰምቻለሁ። ደግሞ ወረት የሚሆነው አስትሮሎጂ ላነበር ስትል የሚነበብ ነገር እያደረጋችሁ
ላነብ ነው ማለት ነው። ግን አሪፍ ነው። ኦኬ መክፈል አለብኝ። ሂዱ ምን አስትሮሎጂ